ሰላም ጤና ይስጥልን አድማጮቻችን እንደምናመሻችሁ ጄፒ 106.7 ላይ ትገኛላችሁ። የጥቅምት 13 2018 የዕለተ ሐሙስ የምሽት 1 ሰዓት ያገርጽና የውጭ ዜናዎችን ከዛ ጀምሮ ወደ እናንተ ይደርሳሉ። ከዜናዎቹ ጋር ሄለሙላት ቆይታ አደርጋለሁ። አብራችሁን ነው። ሀገር ውስጥ ቀዳሚ ወደ ደረግነው ዜና ስናልፍ ቦርዱ 7ኛው ሀገራዊ ምርጫ በመጪው ግንቦት ለማድረግ ምክረ ሐሳብ አቀረበ። ኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ሀገራዊ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሐሳብ አቅርቧል። 7ኛው ሀገራዊ ጠቅላላ ምርጫ ለማድረግ በዝግጅት ላይ የሚገኘው ብሔራዊ ምርጫ ቦርድ ከ60 በላይ የፖለቲካ ፓርቲ ተወካዮች ጋር ባካሄደው ስብሰባ በምርጫ ጊዜ ሰሌዳው ላይ ውይይት ማድረጉም ተሰምቷል። በዚህም ቦርዱ 7ኛው ሀገራዊ ምርጫ በተመለከተ ዝርዝር የጊዜ ሰሌዳ ለፓርቲዎች ለውይይትም አቅርቧል። በቀረበው የጊዜ ሰሌዳ መሰረትም ህዳር ወር ውስጥ ምርጫ መወዳደር የሚፈልጉ የፖለቲካ ፓርቲዎችና የግል እጩዎችም ይመዘገባሉ። የምርጫ አስፈጻሚዎች ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ህዳር 19 ተጀምሮ በጥር የመጀመሪያው ሳምንት ላይ ይጠናቀቃልም ተብሏል። የፖለቲካ ፓርቲ እጩዎች ምዝገባ ደግሞ ከታህሳስ መጀመሪያ እስከ ጥር የመጀመሪያው ሳምንት ድረስ እንዲመዘገቡም ይደረጋል። የምረጡኝ ቅስቀሳ ከታህሳስ 10 እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንዲከናወን የታቀደ ሲሆን ከግንቦት 20 እስከ 23 ያሉ 3 ቀናት ደግሞ ቅስቀሳ የማይደረግባቸው ወይም የጽሞና ጊዜያት እንዲሆኑ በእቅዱ ላይም ቀርቧል። በዚህም ግንቦት 24 ቀን መራጮች ድምጽ የሚሰጡበት ቀን ይሆናል የተባለ ሲሆን ከግንቦት 25 ጀምሮ ባሉት 5 ተከታታይ ቀናት ደግሞ ጊዜያዊ ውጤት ይፋ እንደሚደረግ ተገልጿል። የምርጫ ውጤት ለህዝብ ማሳወቂያ ቀን ደግሞ ሰኔ 3 ቀን እንደሚሆን ቦርዱ አስታውቋል። በሌላ በኩል 7ኛው ሀገራዊ ምርጫ ረቂቅ የጊዜ ሰሌዳ አስመልክቶ ከፖለቲካ ፓርቲዎች ጋር በተወያየው ማግስት የፖለቲካ ፓርቲዎች የምርጫ ጊዜ ክርክር የተግባር ልምምድ የሚያደርጉበት መድረክ ጥቅምት 11 ቀን 2018 ዓ.ም ማካሄድ መጀመሩን ቦርዱ አስታውቋል። የተጀመረው የፖለቲካ ፓርቲዎች የምርጫ ጊዜ ክርክር የተግባር ልምምድ እስከ ጥቅምት 14 ቀን 2018 ዓ.ም ድረስ የሚቆይ ሲሆን የክርክር ልምምዱ የፖለቲካ ፓርቲዎች በ7ኛው ሀገራዊ ምርጫ ፖሊሲዎችና ፕሮግራሞች ለህዝብ የሚቀርቡ ስልት እንዲያዳብሩበት የሚያግዝ መሆኑንም ዋና ሰብሳቢያ ሜላት ወርቅ ኃይሉ ገልጸዋል። በመገናኛ ብዙሃን አማካኝነት ተፈጽሟል በተባለ ወንጀል ጋዜጠኞች ከህግ ውጭ እስራት የሚፈጸምባቸው መሆኑ ተገለጸ። የጥላቻ ንግግሮች፣ ሐሰተኛ መረጃዎች እንዲሁም ግጭት የሚቀሰቅሱ መልእክቶችን የሚያሰራጩ መገናኛ ብዙሃን መቆጣጠር አለመቻሉ በበይነ መረብ ላይ የሚጣሉ ገደቦችና በመገናኛ ብዙሃን አማካኝነት ተፈጽሟል በተባለ ወንጀል ጋዜጠኞች ከህግ ውጭ እስራት እንደሚፈጸምባቸው ተገልጿል። ይህ የተገለጸው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር በጋዜጠኞች የህግ ጥበቃ ከለላ ላይ ጥቅምት 4 2018 ዓ.ም በአርባ ምንጭ ከተማ ባካሄደው መድረክ ላይም ነው። በመድረኩ ላይም የጥላቻ ንግግርና ሐሰተኛ መረጃ ስርጭት እንዲሁም የሽብር ወንጀል ለመከላከልና ለመቆጣጠር የወጡ አዋጆችን ሽፋን በማድረግ የሚፈጸሙ ክልከላዎችና ገደቦች እንዲሁም የመንግስት ኮሚኒኬሽን ኃላፊዎች ለግል መገናኛ ብዙሃን መረጃ ለመስጠት ፍቃደኛ ለመሆን በዘርፉ የታዩ ክፍተት መሆናቸው ተነስቷል። በዞንና በወረዳ ደረጃ በሚንቀሳቀሱና ህግን ተላልፈው በሚል በሚጠረጠሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ላይ የሚደረጉ ምርመራዎች መዘግየት፣ የመርማሪ ፖሊሶች አቅም ማነስ እንዲሁም መብቱን በተመለከተ በቂ ግንዛቤ አለመኖር በዘርፉ እያጋጠሙ ያሉ ችግሮች መሆናቸው ተጠቅሷል። የኢሰመኮ የሲቪል የፖለቲካ የማህበራዊና የኢኮኖሚ መብቶች ኮሚሽን ዶክተር አብዲ ጅብሪል ሐሳብን በነጻነት መግለጽ መሰረታዊና በዘፈቀደ የማይደረግበት ሰብአዊ መብት መሆኑና ጋዜጠኞች የህብረተሰቡ መረጃ የማግኘት መብት ለማረጋገጥ ቁልፍ ሚና የሚጫወቱ መሆናቸውን ገልጸው የተሟላ የህግ ጥበቃ ሊደረግላቸው ይገባልም ብለዋል። የ2018 የ12ኛ ክፍል ፈተና አብዛኛው ተፈታኝ በበይነ መረብ ይፈተናል ተባለ። የ2018 ትምህርት ዘመን 12ኛ ክፍል ፈተና ዝግጅትና የፈተናው አስተዳደር በበይነ መረብ በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበይነ መረብ ለመፈተን ሊያዘጋጁ እንደሚገባ የትምህርትና ምዘና ፈተናዎች አገልግሎት ገልጿል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋም ሆነዋል። በዚህም የትምህርት አይነቶች በተመለከተ ለተፈጥሮ ሳይንስ ተፈታኞች
እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ እንዲሁም ለማህበራዊ ሳይንስ ተፈታኞች እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ናቸው። ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችና በተማሪ መጻሕፍት ላይ ያሉትን ሁሉም ምዕራፎችን ይሸፍናል ተብሏል። እንዲሁም ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም ትምህርት አይነቶች ፈተናዎች ከቀድሞ እና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶች ብቻ አካቶ የተዘጋጀ መሆኑ ተገልጿል። ፈተናውን ማንኛውም ተፈታኝ ተማሪ ከተማረው ስርዓት ትምህርትና ከተማሪው መጻሕፍት ላይ ብቻ ተመስርቶ የተዘጋጀ መሆኑን የትምህርትና ምዘና ፈተናዎች አገልግሎት ገልጿል። የቪዛ ጊዜያቸውን ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጡ። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽን ዜግነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግን አክብረው እንዲንቀሳቀሱ እየተሰራ ነው ብለዋል። በዘርፉ በተከናወነው የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመልክተዋል። በዚህም በአዲስ አበባ በተካሄዱ የዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገር ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት ኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፈው ከ36,000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም ጠቅሰዋል። በተያዘው በጀትም 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉን ወይዘሮ ሰላማዊት ተናግረዋል። ባለፉት 3 ወራት 1723 ኪሎ ግራም ወርቅ